ተማሪ አይደላችሁም እንዴ? አንተ አንቺ እኮ ነው የምልሽ። አንተ አንቺ እኮ ነው ምልሽ። እየሰማሽ ነው? እየሰማክ ነው ወይ? እስከ 12 ሰዓት ለአንድ ሰዓት 25 ደቂቃ በቀራበት ሰዓት ምን ነው የምትሰራቸው? ሲቀጥል ደግሞ ለቶንሲል እንደገና ደግሞ ለሆድ ትራትም መድኃኒት ነው። ለፀጉር ለሰውነታችን ቆዳ በደንብ ያለሰልሳል እና ይሄ የምታዩት ሬት ነው። ነቢያችሁ ኮንፊደንሳቸው ግን የአከራዮችሽ ልጆች ነው የሚመስሉት። ታለንት ሾ ሄይ ስመኝ ገብሩ ነኝ። ይዤ የመጣሁት ታለንት ያው መድብል ነው፣ ግጥም ነው። እሱ ነው ይላል። እሱ ነው ሼኪው ነው አቀመስከኛሉ። እኔን ነው የሚወደው ደርሶኛል ከበረከቱ ድራማ በስንቱ። ሰላም ሰላም፣ ጤና ይስጥልን ውድ የወይነ ዶ ተከታታዮች እንዴት ናችሁ? እንደምን ቆይታችኋል? እንደምን ከርማችኋል? እንደምን ሰንብታችኋል? እንግዲህ ዛሬም እንደተለመደው ምርጥ በምንላቸው የቲክቶክ ስብስቦቻችን መተናል። ከዛ ፊት ግን ያው እንደሚታወቀው ኢትዮጵያኖች ደግ ህዝቦች ነን፣ እንግዳ ተቀባይ መልካም የምንባል ነን። ያው እንግዲህ አስተዳደጋችንም የአብዛኞቹ እንደምታውቁት አንዳችን እንጀራ ይዘን ወጥ ከጎረቤት አይደለም፣ አንዳችን ወጥ አንዳችን እንጀራ እያደረግን አይደለም። ለሁሉም አንድም እንትን ብሎ አያድርም፣ ተቸግሮ አያድርም። እና ምን ለማለት ፈልጌ ነው፣ እኔ ግን አሁን ሰብስክራይብ ችግር ላይ ነኝ እና ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ ለማለት ነው። አጠቃላይ መልእክቱ ሰብስክራይብ አድርጉ ለማለት ነው። ያው ኢትዮጵያዊነት መልካምነት ነው። እንግዲህ እንደምታዩኝ ነው። ትንሽ ስለ ኢትዮጵያ ሳወራ ውስጤን ያዝ ያደርገዋል፣ እንባዬ ምናምን ነገር ይመጣል። ለዛም ብዬ ነው እና እሱን እያያችሁም ቢሆን ሰብስክራይባችሁን እንዳትረሱ። ላይክ እና ኮሜንትም ቢኖረው አልጠላም። ልክ እንደ ወጥ እንደ ማጣፈጫ ላይካችሁን እንጠብቃለን፣ ኮሜንታችሁም በጣም እንጠብቃለን። በተረፈ እስቲ ዛሬ ወደ ሰበሰብናቸው ወደ ሳምንቱ ምርጥ ቲክቶክ ስብስቦቻችን እንሄዳለን። የሚገርም ማስታወቅ ነው። የተከበሩት የዓለም ገና ተማሪዎች በሙሉ ቆይ እናንተ ከትምህርት ቤት የምትወጡ ሰዓት 9:45 ነው። ወደ ቤታቸው የምትገቡበት ሰዓት ስንት ሰዓት ነው? እንዴ ከምሽቱ እስከ 1 ሰዓት ተኩል ድረስ ምን ነው የምትሰሩት? ምንድነው በየአስፋልት ዳር የሚያንሸራታቸው ምክንያት ምንድነው? ለምን ነው በጊዜ ማትገቡት እንዴ? ተማሪ አይደላችሁም እንዴ? አንተ አንቺ እኮ ነው የምልሽ። አንተ አንቺ እኮ ነው ምልሽ። እየሰማሽ ነው? እየሰማክ ነው ወይ? እስከ 12 ሰዓት ለአንድ ሰዓት 25 ደቂቃ በቀራበት ሰዓት ምን ነው የምትሰራቸው እንዴ? ቆይ ምን ሆናችሁ ነው? ቀን ሙሉ የለበሳችሁ ዩኒፎርም ሳታውልቁ ምንድነው እናንተ እዛ ጮርናቄ ሰፈር ላይ ጭራሽ ልክ እንደ ሸማች ሰፈር አድርጋችሁ ተደርድራችሁ የምትቀመጡት? ስርዓት ለምን ነው የማትይዙት? እግዚአብሔር ምስክር ነው። አሁን አበዛችሁ። ከዛሬ ጀምራችሁ አስተካክሉ፣ በእውነት አስተካክሉ። ስለሰማችሁ አመሰግናለሁ።
የሳኩበት እዚህ ጋር እያመመኝ ነው። ረሳሁዬ ነው። ከሁሉም አይደለም ምንድን ነው መጀመሪያ ላይ ተከበራችሁ ብሎ የጀመረው ነገርና መጨረሻ ላይ ደግሞ አመሰግናለሁ። አክብሮት ግን የሰጠን የፈለገው ይበሳጭ አክብሮቱን አልነሳው። ይቅርታ አድርጉልኝ። ይሄንን ቪዲዮ ኮሜንት ሳላይ ማለፍ አልፈልግም። ይህንን ቪዲዮ ኮሜንት ማየት በጣም ፈልጋለሁ። ለምን ላይ ታፈጣለህ? ሀሳቡን ያመነጨው እሱ። ኧረ ሰው የተከበሩ ሲል ለጠቅላይ ሚኒስትሩ የመሰለው ይሄ እኔ ራሱ እውነት ለመናገር መስሎኛል። አንቺ እኮ ነው የምልሽ። በነገራችን ላይ እኔ ብቻ ያልገባኝ መስሎኝ ነበር እሱ ፓርት። እውነት ነው አንቺ እኮ ነው የምልሽ። እኔ ምን ለማለት ነው ብዬ ነበረ። እውነት ብዙ ሰው ነው ያወዛገቡ ማለት ነው። የኔም ሀሳብ መጣ። የተከበሩት ብለህ ጀምረህ ሞለች ካቸው እዚህ ደግሞ ምን ብሏል? የዓለም ገና ተማሪዎች በጊዜ ግቡ፣ እኛንም አታስለቅሱ። እውነት ነው። ይኸው እምባዬ ይታያችሁ በእናንተ ምክንያት ነው። አንቺ እኮ ነው የሚልሽ። ለአንድ ሰዓት 5 ደቂቃ ይቀራል። ምንድን ነው የምትሰሩት? እውነት እኔም ቁጭ ብዬ ሂሳቡን እየሰራው ነበር። 5 ደቂቃ ለአንድ የቀረ ሲል ስንት ማለት ነው? ኧረ ሰው። እሺ ወደ ቀጣዩ ቪዲዮ ደግሞ እንግባ እስቲ። አረችፍ እያደረጉ ነበር። ነቢያቸው በስመ አብ ወወልድ ወመንፈስ ቅዱስ። የምር ግን አልሰማትም ማለት ነው ወይስ ንቃት ነው? የመጨረሻ በጣም ተያይዟል ማለት ነው። ይሄንንም ኮሜንት ማየት አለብን። እሺ ቤታቸው ሄደሽ ነው ወይስ ቤትሽ መጥተው ነው? እንደዛ ነው የሚመስለው። እውነት አይጥ እኮ ድሮ ሲያይሮጥ ነበር። ተቀይሯል እንዴ? የምር እሷ ሄዳ ነው በቃ። እንዲህ በጣም አሪፍ፣ እንደውም ጥሩ ነገር። ኮንፊደንሳቸው ግን የአከራዮችሽ ልጆች ነው የሚመስሉት። ኧረ ሰው ጨምሯል፣ መጨረሻ ጨምሯል ሰው። እሺ እኔ ያየሁት ጫማሽ ላይ የሚጀናጀኑትን ዝንቦች ነው። ቤቱ ናሽናል ጂኦግራፊ ኧረ ሰው ስንት ጉድ እዚህ ጋር እየተካሄደ አሁን ዝንብ ላይ። ኧረ እባካችሁ። እሺ ሌላኛው ደግሞ እንዴት ቢንቆሽ ነው ይላል። እሱ ማደባበር ነው። እዚህ ደግሞ አንዱ ምን ቢል ጥሩ ነው? አልገባሽም፣ ያሸነፈ አንቺን ሊያገባ ነው። እውነትህን ነው። ደግሞ በከለር አማራጭ ነው ያለሽ። እውነትም አይጦቹ እውነትም የተለያዩ ከለር ሰክረው ሲገቡ ነው። ለምን አትቆጫቸው?
አንዳንዱ ደግሞ አለ ሌላ ዓለም ላይ ዞረ። ይህንን ደግሞ ተመልከቱት። ለአይጥ ችፍ ካልን ለድመት ምን እንላለን? አባቴ ችፍ ትበል ቅስ ትበል ልጅቷ። አስበው እስኪ ሁለት አይጥ እኮ ፊት ለፊቷ እየተደባደበ ነው። ምን ልታስብ ትችላለች? አንዱ ዝም ጥሩ እስኪጋደሉ ነው እንደ የምጠብቂው ገላጋያቸው እንጂ። ሌላም አለ እንዳትደረብ ይዋጣላቸው። ይሄ ሰፈር ቁጭ የሚለው ልጅ ነው። በጣም ህፃናትን የሚያደባደበው ልጅ መሆን አለበት። አረ ደግሞ አለ አሞላቀሽ ነው ያሳደግሻቸው። በትልቅ ሰው ፊት የሚጣሉ ከዚህ ወደ ኮሜንት ማንበብ አልችልም። ይቅር ወደ ሌላው እንሂድ እስቲ። ሌላውን ደግሞ እንመልከት እንጂ ይቅርብን። ይሄ ስሙ እሬት ይባላል። እሬት ማለት ለኩላሊት ጠጠር ራሱ አሟምቶ ራሱ የሚያጥብ ራሱ የሚያወጣ፣ ሲቀጥል ደግሞ ለቶንሲል እንደገና ደግሞ ለሆድ ትራታ መድኃኒት ነው። ለፀጉር ለሰውነታችን ቆዳ በደንብ ያለሰልሳል እና ይሄ የምታዩት እሬት ነው። ይሄ እንደማያውቁ ሰዎች ንገሯቸው። ይሄ በጣም ብዙ ጥቅም አለው። ብዙ ገና አልተበላም። እንዴ ይቅርታ ቆይ፣ ኧረ ማለየት ያለ ነው። ሬት አይደለ እንዲ ያለው ሰውየው እና ሬት እንደዚህ ነው እንዴ? በጣም የሚመር ነገር አይደለ እንዴ ሬት? ኧረ ይሄንንም ማንበብ አለብን። ይሄንንም ኮሜንት መነበብ አለበት። ለአንተ ሬቱን ያጣፈጠ አምላክ ለእኛም ኑራችንን ያጣፍጥልን። አሜን። ታድለ አሁን አንተ ህይወት አይመርህ። ይቺም አሪፍ ናት። ጡት በምናስ ጡት በምን አስጣሉ ነው ያሉት እንግዲህ። አረ ቆይ ይሄ በጣም እንትን መኖር አለበት። ጡት በምን አስጣሉ ለእሱ የተሰጠ መልስ ማየት አለብኝ። የመጀመሪያዋ ማን ያለችው? በድንጋይ ይሄ እኮ ጡት ለማስጣል የሚያመራ ነገር ነው አይደለ? ሬት የሚባለው ብዙ ጊዜ ይሄ በድንጋይ ነው ያስጣሉት በእርግጠኝነት። እሺ እዚህ ጋር ደግሞ ማለት ነው ሙሉ ጥርስ ቢኖርማ ቀለም ትግጣለህ። እሺ ኧረ በስመ አብ። ኧረ እዚህ ጋር ደግሞ እሺ አጋጋጥ ግን ለመድኃኒት ሳይሆን ለራት ነው የሚመስለው። ይህንን ኮሜንቶችን እናንበብ ካሉ በጣም እንትን ሊልብን ነው፣ ረዥም ጊዜ ወስድብናል። የሆነ አሁን ከቪዲዮ ኮሜንቱ ነው በጣም የሚጥመው እና እሺ ይሁን እንግዲህ። እሺ ወደ ሌላኛው ደግሞ ቪዲዮ እንሂድ እስቲ።
በሰው ላለመደፈር ከፈለጋችሁ አንድ ዘዴ ልንገራችሁ። ማንም ሰው ቀድሞን ማታ እንዳይደፍራችሁ ከፈለጋችሁ አንድ ዘዴ ልንገራችሁ። በጠራራ ፀሐይ ፊትን ከሌሊቱ 8 ሰዓት አስመስለህ ቁጭ በል እስቲ። ማንም አያናግርህም፣ ማንም አይዳፈርህም። ሁለተኛው በምትገኝበት ማንኛውም ቦታው ላይ ጸጥ በል፣ አትናገር። ምንም በቃ ሙዲን ብቻ አትናገር። ከማንም ጋር አትሳቅ፣ ምን አትበል። ማንም ሰው አይደፍርህም። ሶስተኛውን ዋነኛውን ልንገራችሁ። ማታ ዝም ብለህ አትንቀሽቀሽ። በየመጠጥ ቤቱ በየግርግሩ ምናምን አትንቀሽቀሽ። በሰዓቱ ቤት ግባ፣ ፈጣሪን ጸልይ። ማንም ሰው ነካ ተጠቀም። ምን አይነቱ ነው ባጋችሁ? እኔ የሆነ ስፖርት እየሰራ ሳይሆን ከሆነ ትልቅ እንትን ሊሰጠኝ መስሎኝ ነበረ፣ ምክር ምናምን። ይህን ከሚያክል ሰውዬ የምጠብቁት ምክር እንግዲህ ደግሞ አንድ ብቻ ብሎ ጀምሮ የዘረዘራቸው ነገሮች ሁላ ማለት ይቅርታ አድርግልኝ አባትዬ፣ አንተ ለመናገር ፈልጌ አይደለም እንዳያችሁት፣ ግን ዝም በሉ እንዴ። እሺ እስቲ የኔ ሀሳብ የተሰማቸው ሰዎች ካሉ እሺ አንድ ብለህ 3 ነገር ብትተናገርስ? እሱ አላልኩም። ከሌሊቱ 8 ሰዓት አሳየን እስኪ ምን ይመስላል? ሰውየው ራሱ ከሌሊቱ 8 ሰዓት አይደል እንዲመስለው ምን አምጥቶ ያሳያችሁ? በጠራራ ፀሐይ መንገድ ላይ ልቀመጥ እንዲፈሩ አባቴ። ሌሊት ላይ ቁጭ ካልክ ነው፣ በጠራራ ፀሐይ ቁጭ ካልክ ማንም የሚፈራክ የለም። እሺ እስቲ ቀጣዩ ቪዲዮ ደግሞ እንመልከት። ታለንት ሾ ሄይ ስመኝ ገብሩ ነኝ። ይዤ መጣሁት ታለንት ያው መድብል ነው፣ ግጥም ነው። እሱ ነው ይላል። እሱ ነው ሼኪው ነው አቀመስከኛሉ። እኔን ነው የሚወደው፣ ደርሶኛል ከበረከቱ። ድራማ በስንቱ አንበሳ በጊፍቱ። የኔ ጌታ ይገባዋል እሱ ቢመታኝ በቴስታ። በአንድ ወር ስለወፈርኩ ዳናይትን ሳይቀር እኔ ስለከበብኩ ዱባይ ድረስ ሄጄ ትዳሬን ቀድጄ ሙቀቱን አብርጄ ቀይረዋለሁ ስሜን ዛት ስታርዝ ውዝጄ። እንጉዳይ ነኝ እኔ ዣንጥላ ነኝ ማሽሩም። በዛ ላይ እስካሁን ደሞ አላገባውም። የኔ ፍቅር ነው ለነሱ ክራሽ። መስቀለኛ ጥያቄ ጠየቁኝ ጭራሽ። ከአያ ጋር ውላ ቁፈስ ተምራ መጣች። እያንዛረጠችው እንዳይባነንባት እኩሉ ስላወራች። በይ በይ ለማያቅሽ እስካሁን ካላገባሽ እንደ ባህላችን ድንግልማ ነሽ። ኤየው የመሬት መንቀጥቀጡ ትንሽ ስላዞረኝ በእነዚህ አይነት ቀልድ እባክህ ባታስቀኝ። ይሄ ትወና አይደለም፣ ይሄ ግጥም ነው። እሱ ነው አስወጣት። ኧረ እባካችሁ እባካችሁ እስቲ ሀረጃኒ ይበቃታል። ምን ኮሜንት አየሁ መሰለው አንዱ ላይ ጃኒ ምን አረገች? ገጠመች እንጂ ገደለች እንዴ? እና እውነት እኮ ነው እንዲህ ኧረ ዘመቻ እንዲህ። እሺ አይ ዘንድሮ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆንክብኝ? ማነህ? ስመኝ ገብሩ ነኝ። ምንድን ነው የምታወራው አንተ? አይን ውስጥ ጣት አለ ያጫውተኛል፣ እጄ ውስጥ አይን አለ ያባብለኛል። ወይኔ የኔ ልጅ እየቃጀ ነው። ምንድን ነው የምትቃጀው? አረ ማዘሯ ቅዠት አይደለም። እና ምንድን ነው? ግጥም ነው ማዘሯ። ጃኒ እንግዲህ ቻዩ የምር ላያስችል አይሰጥም ይባላል። እንግዲህ ቻዩ ምንም ማድረግ አይቻልም። እሺ ሌላኛውን ደግሞ እስቲ እንየው።
ይሄው መጣልኝ ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል በነገራችን ላይ ይሄ ነው በቃ ይሄ ትክክለኛው ይሄ ነው። አሁን በጣም ከመደጋገሙ የተነሳ ይሄ ነገር ሁሉም ሰው በዚህ ስለሰራበት እኔ ለሊት ራሱ እንደዚህ የሚያቀጀኝ ነው መሰለኝ። እንደዚህ ሴትዮ አይን ውስጥ እስቲ እንጠይቃለን። ያዳመጠ ሰው ካለ እንግዲህ ለሊት ስቃዥ ያዳመጠ ካለ እንጠይቃለን። ግን የሰሞኑ ሁኔታችን እንደዚህ ነው። እውነት በጣም አድነቂያችሁ ነኝ። እንግዲህ ለዛሬ ይዘንላችሁ የነበርነው የቲክቶክ ስብስቦቻችን እነዚህ ነበሩ። እንግዲህ እኔ እያለቀስኩኝ እናንተ እየሳቃችሁም ቢሆን ለጥቂት ጊዜ ቆይተናል። እንደዚህ ትንሽ ጊዜም ቢሆን ለህይወታችንን እስቲ ፈታ እናድርገው። ትንሽ ፈገግ እንበል፣ ሳቅ እንበል። እንደዚህ የሚያስቁ ነገሮችን ማግኘትም ተመስገን ነው እና እንዳልኳችሁ ምን ብዬ ነበረ ስገባ፣ ያው ደግነታችሁ፣ ኢትዮጵያዊነታችሁ፣ ደግነታችሁ አይለየን። ሰብስክራይብ ለአሁን ነው በጸባይ የጠየቅኩት። ለሌላ ጊዜ ደግሞ ነው እንደ ሁኔታው እያየን እንመጣለን። ግን እንዳልኳችሁ እንግዲህ መልካም አይደለንም የምትሉ ከሆነ ተውት፣ ችግር የለም። ግን መልካም ነን የምትሉ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ከወደዳችሁት ላይክ፣ ከጠላችሁት ደግሞ እሱንም ላይክ፣ ከዛ ኮሜንት። እሺ ኮሜንት እንዳይረሳ፣ ኮሜንት ጻፉልኝ። በተረፈ መልካም ሳምንታችሁ በሙሉ የሳቅ የፈገግታ የደስታ እንዲሆንላችሁ እመኛለሁ። እስከ ቀጣይ ጊዜ እስክንገናኝ ሰላም ጤና ይስጥልን። መልካም ጊዜ። የሚገርም አስተያየት ነው።